እስመ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ልጆች፣ ኦርቶዶክሳውያን የተዋሕዶ ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ አምሳያ መላእክት የሆናችሁ ሕፃናትም ጭምር በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ምስጋናው ከምድር እስከ አርያም የመላ ልዑል አምላካችን እግዚአብሔር እንደ ኃጢአታችን ብዛት ሳይሆን እንደ ቸርነቱ ብዛት በተቀደሰው ስፍራ ተገኝተን ቅዱስ ቃሉን በማመስገንና ቅዱስ ቃሉን ሰምተን ዘላለማዊ ውስጥ እንድንኖር የፈቀደልን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለአባታዊ ስሙ ይሆንልን። ዛሬ እንደ እግዚአብሔር ፈቃድ የካቲት 30 ዕለተ እሑድ የጌታችን የመድኃኒታችን የኢየሱስ ክርስቶስ አብይ ጾም እንደመሆኑ መጠንና እንዲሁም ደግሞ እንደ ቅዱስ ያሬድ ስርዓትና ቤተክርስቲያን አገልግሎት ዛሬ ምኩራብ ይባላል። ይህም የቅዱስ ያሬድ ስያሜ ነው። ቅዱስ ያሬድ ከወንጌሉም አይቶ ከወንጌሉ ተረድቶ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት ኢየሱስ ክርስቶስ ወደ ምኩራብ አይሁድ ገባ፣ ወደ አይሁድ አዳራሽ ገባ፣ የሃይማኖቱን ትምህርት አስተማራቸው የሚለው ቅድም አባቶቻችን በማኅሌት ላይ ሲዘምሩት ሲያገለግሉት ያደሩት ከሌሊቱ ስለ ምኩራብ ሲዘመር ሲሰበክ ሲመሰገን ያደረው። ስለዚህ የዕለቱ ወንጌልም ዮሐንስ ወንጌል ምዕራፍ 2 ከቁጥር 13 ጀምረን ያለው ኃይለ ቃል ስናነበው ስለዚህ ነው የሚያወሳውና የሚያነሳው። ወዐርገ እግዚእ ኢየሱስ ኢየሩሳሌም፣ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። በዛን ሰዓት የቆየው ቅፍርናሆም በተባለው ቦታ ከቃና ገሊላ ሰርግ መልስ ቅፍርናሆም ለጥቂት ጊዜ ከእናቱ ከድንግል ማርያም ጋር እንደቆየ ይናገርና ከዛ ቀጥሎ ግን የአይሁድ ፋሲካ ቀርቦ ነበር። ጌታ ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በወጣ ጊዜ ግን ወደ ቤተ መቅደሱ ነበር የወጣው። ኢየሩሳሌም ሲመለከት ኢየሩሳሌም ሳይሆን የሸቀጥ ቤት የንግድ ቤት ሆኖ እንዳገኘ ነው የምንመለከተው። ቤተ እግዚአብሔር ነው። ዓለማዊ ነገር ይሰራበታል፣ መንፈሳዊ ደግሞ የመንፈሳዊ ጉዳይ ይሰራበታል። ስለዚህ ግን መንፈሳዊ ሳይሆን ያገኘው የዓለማዊ መገበያያ ሆኖ ነው ያገኘውና ኢየሱስ ክርስቶስ በዚህ ሰዓት ባያቸው ጊዜ ተቆጣ ይላል። ውድ የእግዚአብሔር ልጆች፣ ስለዚህ ኢየሱስ ክርስቶስ በዚህ ሰዓት የአይሁድ ፋሲካ በዓል ቀርቦ ነበርና ወደ ኢየሩሳሌም ወጣ። ኢየሩሳሌምም ሲወጣ እንደጠበቀው ሆኖ አይደለም ያገኘው። መቼም ብዙ ጊዜ እኛ ስለ ስጋዊ ነገር እንጂ ስለ መንፈሳዊ ነገር ስለማናደላ ይህ መንፈሳዊ ቤት ዓለማዊ ቤት አድርገውት እንዳገኛቸው ነው የምንመለከተውና የትግበሩ ቤታዊ ቤተ ምስያት የአባቴ ቤት የንግድ ቤት አታድርጉ ይላል። ውድ ወገኖቻችን፣ ይህን ብዙ ጊዜ ጥያቄ ይነሳል። ጥያቄው ምንድን ነው? በቤተ እግዚአብሔር ወይ በቤተ ክርስቲያን ሱቅ መስራት አይገባም፣ የንግድ ቤት መሆን አይገባም የሚል ጥያቄ አለ። እነዚህ ሰዎች ይህ ገበያና አሁን ያለው የቤተ ክርስቲያን የሚሰራው የልማት ቦታ ለይተን ልናይ ይገባል። ይህ አሁን ያየን እየሰራን ያለነው ምናልባት የቤተ እግዚአብሔር የአገልጋዮች ነው። ሲቀጥል ደግሞ ሌላ ከጠፋም ደግሞ የቤተ እግዚአብሔር ነው የሚሆን ይላል። እነዚህ ግን ከሩቅ እንስሳት ነድተው መጥተው ሲመጡ የሆነ እንደ አንበሳ ነገር አላቸው። አስደንግጠው ወደ ቤተ መቅደሱ ከገባ ያ እንስሳ ከብዙ
ቦታ ይዞት የመጣውን ያ በሬ እዛው ይቀራል። ስለዚህ ያ ሰው እያለቀሰ ይመለሳል። ይህን ነው አሁን የተመለከተ ክርስቶስ። በዚህ አንደኛ ቤተ ጸሎትና የዓለማዊ ቤትና መንፈሳዊ ቤት እጅግ በጣም ሊራራቅ ይገባል። ሁለተኛ ደረጃ ደግሞ የሰው ዕዳ ነው የተመለከተው። ምክንያቱም የመጣው የሰው ዕዳ ለማበስ ነውና። ስለዚህ ኢየሩሳሌም ደግሞ የክብሩ መገለጫና ቤቱ ስሙ የሚጠራበት ትልቅ ቤተ መቅደስ ስለሆነ ብር እግዚአብሔር በአጸደ መቅደሱ ተብሎ የተነገረው ቃል በኢየሩሳሌም እንደሚገኝ ኢየሩሳሌም መመስገኛው እንደሆነ የሚያይ ነውና፣ ስለዚህ እነዚህ ሰዎች አባረራቸው ይላል ከቤተ መቅደሱ። ስለዚህ ያለ አግባብ ስራ የማይገባውን ስራ እያሰሩ ስለነበረ የሰውን ዕዳ እያለቀሱ ስለነበረ እንባን እያፈሰሱ ስለነበረ ሰዎቹ ገበያ መጥተው ሽጠን የሆነ ነገር እንገዛበት ብሎ ነው የመጡት። ነገር ግን ገዝተው ሳይሆን የተመለሱት አንዳንዶቹ እያዘኑ እያለቀሱ ይመለሱ ነበር። ስለዚህ የሰዎችን እንባ አየና ኢየሱስ ክርስቶስ እነዚህ ሰዎች አባረራቸው ከቤተ መቅደሱ። ምናልባት ለቤተ እግዚአብሔር የማያስፈልግ ሰው ከሆነ ግድ ነው። ምክንያቱም የመጣበት ዓላማ ማወቅ ያስፈልጋል። ዓለማዊ ነው መንፈሳዊ ነው ያለሁት ይህ የጸሎት ቤት ነው፣ እግዚአብሔር ጋር የምንነጋገርበት እንጂ ዓለማዊ ነገር የምንነጋገርበት አይደለም። ስለዚህ በመንፈሳዊ የሆነውን ዓለማዊ አድርገው ስለነበረ ኢየሱስ ክርስቶስ ተቆጣቸው ነው፣ በጅራፍ አባረራቸው። ይህ ጅራፍ ማለት የእግዚአብሔር ስልጣን ነው ማለት ነው። ስለዚህ በስልጣኑ እነዚህ ሰዎችን አባረራቸው። ከዛ ተነሱ፣ ሁሉም ንብረታቸውን ገለባበጠ ነው የሚል አግባብ ስላልሆነ የቤተ መቅደስና ገበያ እጅግ በጣም መራራቅ ስላለባቸው ማለት ነው። ስለዚህ ይህንን የአባቴ ቤት የጸሎት ቤት ነው። ኢየሩሳሌም የጸሎት ቤት ነው። ቤተ መቅደስ የጸሎት ቤት ነው። ቤተ መቅደስ መንፈሳዊ ነገር የሚፈጸምበት ነው። ለዚህ ነው በጸሎት ቤት ደስ አሰኛቸዋለሁ ብሎ ነቢዩ ኢሳይያስ ቀደም ሲል በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ስንመለከት በጸሎት ቤት ደስ አሰኛቸዋለሁ ብሎ ነበር የተባለው። እነዚህ ሰዎች ግን ደስ ያላቸው ሳይሆኑ የተባረሩ ሰዎች ነበሩ። ኢየሱስ ክርስቶስ እነዚህ ሰዎች ደስ ሊያሰኙት አልቻሉም። ምስራቸውና ተግባራቸው ስላልተገናኘና በቤተ መቅደሱ መልካም ስራ መስራት ሲገባቸው ዓለማዊ ስራ እየሰሩ ስለነበሩ በዓለማዊ ስራቸው ደግሞ እግዚአብሔር ስላልተደሰተ ቤተ መቅደሱ መገበያ አድርገው ስለነበረ ሌላም ነገር አድርገው ስለነበረ ኢየሱስ ክርስቶስ ተቆጣቸው። ቤተ መቅደስ የወጣበት ዝም ብሎ አይደለም። ኢየሱስ ኢየሩሳሌም ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ። የወጣበት ምክንያት በዓል ነበረ። በዓሉ ሳይሆን ያገኘው የገበያ ቦታ ሆኖ ነው ያገኘው። በዛ የሚገኘው ኢየሩሳሌም የሚመጣው ለጸሎትና እግዚአብሔርን ለማመስገን እግዚአብሔርን ለማገልገል ነውና፣ ስለዚህ ዛሬ ቤተ ምኵራብ ይባላል። ምኵራብ ማለት በዛ ገብቶ ኢየሱስ ክርስቶስ ያስተምር ጀመር። ጸሐፍት ፈሪሳውያን ይህን ስልጣን የምታደርገው በመሆኑ ለምን በማን ስልጣን ነው የምታደርገው ብለው እንደጠየቁት እንመለከታለን። እኔም አንድ ጥያቄ ጠይቃቸዋለሁ። የዮሐንስ ጥምቀት ከየት ነበረው? ከሰማይ ነው ወይስ ከምድር ነው ብሎ እንደጠየቃቸው እንመለከታለን። የማቴዎስ ወንጌል ምዕራፍ 20 ቁጥር 23 ላይ ስንመለከት እናገኘው ቃል ነው። ስለዚህ ታስተምር ይህንን ስልጣን የምታደርገው በምንድን ነው? ገበያ መፍታትስ በማን ስልጣን ነው የምታደርገው? በማኅተሙን ትገብር ዘንድ በማን ስልጣን ነው የምታደርገው ብሎ እንደጠየቁት አምላክነቱ ስላልተረዱ ይህንን ጠየቁት። ስለዚህ እሱ ግን በጥያቄ መለሰላቸው። ምንድን ያላቸው? እናንተ የዮሐንስ ጥምቀት ከየት ነበር ስላቸው ከሰማይ ነው ወይስ ከመሬት ነው አላቸው። እነሱ ግን መመለስ አልቻሉ። አናውቁም ነው ያሉት። ያ ቃል በዮሐንስ ከዚህ በፊት እንዳስተማራቸው እንደ ክርስቶስ ነው እያሉ ብለው እንደጠየቁትም እንመለከታለን። ስለዚህ ኢየሱስ ክርስቶስ ጥያቄውን በጥያቄ መለሰላቸው። ስለዚህ እናንተ ጸሐፍት ፈሪሳውያን ወደ መንግሥተ ሰማያት ለመግባት ቀራጮችና ኃጢአተኞች ወደ መንግሥተ ሰማያት ለመግባት ይቀድማችኋል ብሎ እንደመለሰላቸው እንመለከታለን። ኢየሱስ ክርስቶስ ወደ ኢየሩሳሌም የመጣው ለምህረት ነው የመጣው፣ ለበረከት ነው የመጣው። ነገር ግን ቦታው የበረከት ቤት ሳይሆን ያገኘው ዓለማዊ ቤት ነው ያገኘው። የማይገባውን ስራ ነው ሲያደርጉት የነበረው። ሰው እያስለቀሱ የሰው ዕዳ እያፈሰሱ ስለነበረ ኢየሱስ ክርስቶስ የተቆጣውና ሰው መበደል መልካም እንዳልሆነ ስለ ሰው ማዘን ነው የሚገባው እንጂ ስለ ሰው መበደል አይደለም ትልቁ ነገር። ስለዚህ እነዚህ ሰዎች የማይገባውን በቤተ መቅደሱ ተገኝተው በቤተ መቅደስ የሚሰራው ስራ አይደለም ያደርጉ ነበር። ይሰጡ ነበር፣ ይለውጡ ነበር። አንዳንድ ጊዜ ደግሞ በሬውን ሩጦ ወደ ቤተ መቅደሱ ከገባ እዛው ይቀር ነበር። ይህ ነው እያስለቀሰ ሲሄድ ሰዎቹ እያለቀሱ ይሄድ ነበር። በቃ እዚህ ከገባ አይወጣም ብሎ ከለከሉ። የተወሰነ ቦታ ከልለው ስለነበረ ማለት ነውና ስለዚህ ምኵራብ ይባላል። ምኵራብ ማለት ደግሞ ቀጥተኛ ትርጉሙ አዳራሽ ማለት ነው፣ የጸሎት ቤት ማለት ነው። መጀመሪያ ደብተራ ነበር፣ ከዛ ሲቀጥል በዘመነ ካህናት ደግሞ እንደዚሁ ምኵራብ ተባለ። ከዛም በኋላ በዚህ በዘመነ አዲስ ደግሞ መቅደስ ተባለ ማለት። ይህ መቅደስ ደግሞ የእግዚአብሔር መገልገያ የእግዚአብሔር ስም መጠሪያ
ማደሪያ ስጋውና ደግሞ ስጋው የሚፈተትበት ደግሞ የሚፈስበት ቦታ ስለሆነ በዚህ በተቀደሰው ስራ በዚህ በተቀደሰው ቦታ የተቀደሰውን ነገር ማድረግ መልካም ተገቢ ስለሆነ የተቀደሰውን ስራ ሳይሆን እየሰሩ ያገኛቸው የርኩሰት ስራ እየሰሩ ስላገኛቸው ከዛ ከቤተ መቅደሱ አባረራቸውና የሚለው። ስለዚህ ከቤቱ እንዳንርቅ አምላካችን እግዚአብሔር በቸርነቱ ይርዳን። ስለዚህ በኢየሩሳሌም ቆዩ ነው የተባሉት አባቶቻችን። በኢየሩሳሌም መቆየቱ መልካም ነው። በዚህ እንድንኖር በዚህ እንድንመላለስ ወደዚህ እንድንመጣ ነው እና እግዚአብሔር ያዘዘን ወደ ኢየሩሳሌም ወጣ ነው የሚለው። ስለዚህ እኛም ወደ ኢየሩሳሌም መጥተን ንስሐ ገብተን ቃሉን ሰምተን መንግሥተ ሰማያትን እንድንወርስ አምላካችን እግዚአብሔር በቸርነቱ ይርዳን። ይቆይ።